ነገ እንድንካፈል የማስበው ሐሳብ በፈተናና በችግር ጊዜ የለውጥ መሳሪያ ስለመሆን ነው። እግዚአብሔር ቃል እንድንካፈል የማስበው ክፍል ልክ እንደኛ ዘመን በመጽሐፍ ቅዱስ ላይ አስቸጋሪና ፈታኝ የነበረ አንድ ዘመንና እግዚአብሔር እንዴት አድርጎ ያልታሰቡ ያልተጠበቁ ብዙዎቹ ወጣት የሆኑ ሰዎችን ተጠቅሞ በእስራኤል ላይ ትልቅ ለውጥ እንዳመጣ እናያለን። ለምናገራችሁ ቃል መነሻ የሚሆነው በመሳፍንት መጽሐፍ ምዕራፍ 21 ወይንም የመጨረሻው ምዕራፍ የመጨረሻው ቁጥር ላይ ነው። እንደዚህ የሚል ቃል አለ። በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ማንም ሃይባ የሌለበት ዘመን የፈለጉትን ሰዎች ያመልካሉ፣ የፈለጉትን ይበላሉ፣ የፈለጉትን ይጠጣሉ፣ ወደ ፈለጉበት ይሄዳሉ፣ የፈለጉትን ነገር ያደርጋሉ። ስታንዳርድ የሌለው ዘመን ነበረ። አሁን እንኳን የአንድ ሀገር ሕዝብና እዚህ ቤት ውስጥ ያላችሁ እንኳን የፈለጋችሁን አድርጉ ቢባል ኑሮ ከባድ ነው የሚሆነው። የመሳፍንትን መጽሐፍ ስትመለከቱ እስራኤላውያን መሳፍንቱን 21ን ምዕራፍ ስታዩት ከሌሎች መጽሐፍ የተለየ መጽሐፍ ነው። በጣም ብዙ የተቀቡ ሰዎችን እግዚአብሔር ያስነሳበት መጽሐፍ ቢኖር የመሳፍንት መጽሐፍ ነው። አስገራሚ የሆኑ ሰዎች እንደነ ጌዲዮን አይነት፣ እንደነ ዲቦራ አይነት፣ እንደነ ባርቅ አይነት፣ እንደነ ሳምሶን አይነት የሚገርሙ መሳፍንት ይላቸዋል። ሳማው ነቢያት ናቸው። እግዚአብሔር በጣም በሚገርም ሁኔታ ያስነሳቸው ሰዎች ያሉበት ዘመን ነው። በጣም የሚገርማችሁ ነገር ግን ይሄ ዘመን የሚታወቅበት ዘመን ያልረጋ እረፍት ነው ያለው። አገልጋይ ይነሳል፣ አገልጋይ ይሄዳል። በዛው ልክ በጣም የወረደና የወደቀ ዘመን ነው። እንደምታዩት እዚህ ላይ መጽሐፉ እንደሚለው በዚያ ዘመን ዘመኑ የሚታወቅበት ሁኔታ ብዙ አገልጋዮችን ቢኖራቸው ለ20 ዓመት እግዚአብሔርን ያመልኩና ወይ ለ10 ዓመት ያመልኩና እንደገና ደግሞ ወደ ጣዖት አምልኮ ይሄዳሉ። እንደገና ደግሞ መከራ ውስጥ ይገባሉ። ስለዚህ በረከት፣ ደስታ፣ መከራ፣ ችግር፣ ኃጢአት ሁሉ ነገር የተደበላለቀበት ዘመን ነው። እግዚአብሔር እንደዚህ አይነት ዘመን በቃ የሚልበት ጊዜ አለ። በትውልዶች መካከል መግባባት የሌለበት ዘመን ነው። ስለዚህ እግዚአብሔር ይህንን ዘመን እንዴት አድርጎ ነው እሱ እንዲያበቃ ያደረገው? የመሳፍንትን መጽሐፍ ወይም የመሳፍንትን ሕይወት አንደርስታንድ ለማድረግ ከመሳፍንት በፊት ያለውን የኢያሱን ዘመን አንደርስታንድ ማድረግ ወይም መረዳት ያስፈልጋል። በኢያሱ መጽሐፍ የመጨረሻው ምዕራፍ ላይ ቁጥር 29 እስከ 31 ላይ እንደዚህ የሚል ቃል አለ። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማውም በኤፍሬም ሀገር በጋዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴራ ቀበሩት። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ። አስቡ እንግዲህ የኢያሱ ዘመን ሲያልቅ የኢያሱን ዘመን ስታዩትና የመሳፍንት ዘመን ደግሞ ስታዩት በጣም የተለያየ፣ በዚህኛው እንደፈለጉ የሚሆኑበት ነው። እዚህ ጋር ግን ምን ይላል? እግዚአብሔርን አመለኩ። እግዚአብሔርን የሚያውቅ ትውልድ ነበረ። እነሱ ብቻ ሳይሆን የነሱ ልጆች እንኳን በእነሱ ተጽዕኖ ምክንያት እግዚአብሔር ምን አደረጉ ይላል? አመለኩ ይላል። ከዚህ ትውልድ አንድ ትውልድ በኋላ ደግሞ ለሚቀጥለው ወደ 400 ዓመት አካባቢ የሚወጣና የሚገባ የፈለገውን የሚያደርግና የሚል የእግዚአብሔር ጸጋ በጣም አለ። ነገር ግን በእግዚአብሔር ጸጋ ላይ ብዙ የማይጸና ትውልድ ነው የተነሳው።
የኢያሱን ትውልድ ስትመለከቱ በ30 ዓመት እግዚአብሔር ለሕዝቡ ለአብርሃም ለይስሐቅና ለያዕቆብ የገባውን ተስፋ ተዋግተው አሸንፈው የወረሱ ሰዎች ናቸው። የኢያሱ ትውልድ በጸሎት ፀሐይ ያስቆመ እግዚአብሔር በጣም በከፍተኛ ደረጃ የረዳው ትውልድ ነው። ከ30 በላይ አገሮችን አሸንፈው እግዚአብሔር የገባላቸውን ተስፋ የወረሱ ናቸው። ልክ ኢያሱ ሲሞት ግን አንድ ትውልድ አልፈጀባቸውም ወደዚህ ጅዋጅዌ ህይወት ውስጥ ሲገቡ እና ይሄ ትውልድ አሳዛኝ ትውልድ ነው። ለተወሰነ ጊዜ እግዚአብሔርን ስራ ያሉ ከዛ በኋላ እንደገና ተመልሰው ደግሞ ሌላ አምላክ ሌላ ህይወት ሌላ ነገር ውስጥ ይገባሉ። ሁለት ህይወት ያለው ትውልድ ነው። አክቹአሊ አንድ ትውልድም አይደለም 3-4 ትውልድ በዚህ መንገድ አልፏል። እያንዳንዱ ሰው እያንዳንዱ ነፍስ ለራሱ ጌታን ማግኘት እንዳለበት ሁሉ እያንዳንዱ ለራሱ እግዚአብሔርን ማወቅ አለበት። እንደ ትውልድ እግዚአብሔርን ማወቅ ያስፈልጋል። የእግዚአብሔር እንቅስቃሴ በዌቭ ነው የሚሄደው። ሁሉም ነገሮች አይጠፉም። ለምሳሌ የዳዊት መዝሙሮች እስከ ዛሬ ያሉ የሚቆዩ አሉ። ግን እግዚአብሔር በሚንቀሳቀስበት ጊዜ የሚነሱ ሰዎች አሉ፣ የሚነሱ ዝማሬዎች አሉ፣ የሚመጡ መልእክቶች አሉ፣ የሚሰሩ ጊዜዎች አሉ። ስለዚህ አሁን እዚህ ያላችሁ ወጣቶች ስላለፈው መንፈሳዊ እንቅስቃሴና ስላለፈው ነገር የምታወሩበት ጊዜ ሳይሆን በጸሎት የእግዚአብሔርን ክንድ አዲሱን ደግሞ የእግዚአብሔርን ሙቭ ወደ ምድራችን የምታመጡበት ጊዜ ነው። ይሄ የወጣቶች ኃላፊነት ነው። በዚህ የመጣችሁ መጸለይ አለባችሁ። የእግዚአብሔርን ቃል ማጥናት አለባችሁ። በውስጣችሁ እግዚአብሔር ያለውን ዓላማ መፈለግ አለባችሁ። በሚቀጥሉት ጥቂት ዓመታት ውስጥ እግዚአብሔር አንድ ጊዜ እንደገና ሰማይና ምድርን ይገለባብጣል። እንደገና እግዚአብሔር ትውልድን ይጎበኛል፣ ምድርን ይጎበኛል። አሁን በጣም ብዙ ግራ የሚያጋቡ ነገሮች በሙሉ ልክ ዝናብ በኃይል በሚዘንብበት ጊዜ በጎርፍ ቆሻሻው እንደሚወስደው ይጠፋል። አዲስ ነገር እግዚአብሔር ያበቅላል። ቅድም እንዳልኳችሁ ከኢያሱ ዘመን በኋላ የመሳፍንት ዘመን በጣም አስቸጋሪ ነበር። እግዚአብሔር ግን ለሚሰራው ስራ ማስተካከልን ሲያደርግ ያደረገውን ነገር በጣም አስገራሚ ነው። የመጀመሪያው ከመሳፍንት ዘመን በኋላ መሳፍንት ዘመን እያለቀ ሲመጣ ከተከናወኑ እግዚአብሔር በዓላማው ካደረጋቸው መጽሐፍ ቅዱስ ላይ ባይጻፍ ኖሮ ከማናቃቸው ነገሮች መጽሐፈ ሩት ነው። መጽሐፈ ሩት አስገራሚ የመሳፍንት ዘመንን እግዚአብሔር ሊያበቃበትና የነገስታትን ዘመን ሊጀምርበት እግዚአብሔር አዲሱን እንቅስቃሴ ሊጀምር የተጠቀመበት መንገድ ነው። የመጽሐፈ ሩትን ስናይ መሳፍንት በሚፈርዱበት ዘመን በአገሩ ላይ ምንድን ነበር ይላል? ረሃብ ነበር ይላል። ረሃብ ምንም ጥሩ ነገር የለውም። እንደውም በረሃብ ምክንያት በቤተልሔም በዳቦ ቅርጫት በተባለችው ከተማ በንጉሱ በዳዊት ከተማ በምትሆነው የሚኖር አንድ ቤተሰብ አገር ጥሎ ጠፋ። በዚህ ቤተሰብ ከወጣ በኋላ መጽሐፈ ሩት ላይ እንደምትመለከቱት ወደ ሞዓብ ሄደ ይላል ቤተሰቡን ይዞ። ልክ ዛሬ እግዚአብሔር ከመንቀሳቀሱ በፊት ብዙ ቤተሰቦች ወደ ሞዓብ ይሄዳሉ። ብዙ ወጣቶች ወደ ሞዓብ እየሄዱ ነው። ሞዓብ ማለት እግዚአብሔር በሌለበት ምድር ዳቦ ፍለጋ መሄድ ማለት ነው። እግዚአብሔር ግን እነሱንም ይመልሳል። ግን ዋጋ ያስከፍላል ይሄ ነገር። ህዝቡ መጎብኘቱ አይቀርም። እነዚህ ሰዎች ወደ ሞዓብ ሄዱ 2 ልጆቻቸውን ይዘው። ኑሮ ጀመሩ፣ ስራ ያዙ። 2 ልጆቻቸው አገቡ። ከዛ ግን በ10 ዓመት ውስጥ በዚህ ቤተሰብ ላይ በጣም ትልቅ መገለባበጥ ሀፕን አደረገ። ምን ሆነ? ኑኃሚን ባሏን አጣች። 2 ልጆቿ ሞቱ። እንደውም በኋላ ላይ እንደምታዩት እሷ ያለችው ነገር ምዕራፍ 1 ቁጥር 20 ላይ እንደዚህ ትላለች። ወደ አገሯ በምትመለስበት ጊዜ ሰዎች ሊያውቋት አልቻሉም። ያቺ የምታምር 2 ልጆችና ባሏን ይዛ የሄደች ሴት ስትመጣ ለብቻዋ ምራቶች አንዷን ምራቷን አስከትላ ስትመጣ ይቺ ኑኃሚን ናትን እያሉ ተንጫጩ ይላል። እርሷም ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛል፣ ሁሉን የሚችል አምላክ አስጨንቆኛል። ኑኃሚን ለምን ትሉኛላችሁ አለቻቸው። በሞዓብ ምንም ነገር የለም። በሞዓብ
ከረሃብ ሰዎች ሊያመልጡ ይችላሉ። ነገር ግን እዚህ ጋር ስንመለከት ኑኃሚን ቤተሰቦቿን ልጆቿንና ባሏን ብቻ ሳይሆን የውስጥ ህይወቷን አምላኳን ሁሉ እንዳጣች ነው የምናየው። ብዙ ሰዎች ዛሬ ለኑሮ በሚመች ሁኔታ ቢገቡም እንኳን በውስጣቸው ብዙ ምሬት አለ፣ ብዙ ብሶት አለ፣ ብዙ ባዶነት አለ፣ ብዙ ውርደት አለ። ነገር ግን እግዚአብሔር ኑኃሚን እንድትመለስ ፈቀደላት። እንደዚህ አይነት ሰው እግዚአብሔር በሚጎበኝበት ጊዜ እንዴት ሊጎበኝ ይችላል? በጣም ዝግ ነው የምትመስለው። ከልጆቿ ሚስቶች ሁለቱ ኦርፋና ሩት ነበሩ። በነገራችን ላይ ይሄ መጽሐፈ ኑኃሚን አይደለም፣ መጽሐፈ ሩት ነው። ሩት የምታስገርም ሰው ነች። ለምን መጽሐፈ ሩት ተባለ? መጽሐፈ ኑኃሚን ብዙ ዋጋ የከፈለችው ኑኃሚን ነች፣ ግን ወደ እግዚአብሔር ደግሞ ብዙ የቀረበችው ሩት ነች። ሰዎች ከእግዚአብሔር ጋር ሲወግኑ ስማቸው ይጻፋል። እነ ኑኃሚን፣ እነ አቤሜሌክ፣ እነ መሐሎን፣ እነ ኬሌዎን ሁሉ ስማቸው የተጻፈው በማ ምክንያት ነው? በሩት ምክንያት ነው። ዛሬ እግዚአብሔር እንደ ሩት አይነት ወጣቶችን ይፈልጋሉ። it doesn't matter ምንም ነገር ቢሆን አምላክሽ አምላኬ፣ ህዝብሽ ህዝቤ ማለት እንደ ኑኃሚን አይነት ወንጌላዊ መስክሮላችሁ ለመዳን በጣም ከባድ ነው። እውነት ነው? ውሸት ነው? አይከብድም? አዋርዶኛል፣ ባዶ አርገኛል፣ አስመርሮኛል፣ በሌን ጌታ ተቀበል ብትባሉ ትቀበላላችሁ? በሏ። ሩት ግን እግዚአብሔርን ከኑኃሚን ነጥላ ነው ያየችው። እግዚአብሔር መልካም ነው። እግዚአብሔር ሰውን አያዋርድም። እግዚአብሔር ሰውን ባዶ አያደርግም። ስለዚህ ሩት ይሄንን ሁሉ ሰንጥቃ የመጣች ወጣት ነች። ዛሬ አሁንም ለወጣቶች መልእክት መንገር እፈልጋለሁ። አንዳንድ ስብከቶች ከጌታ ጋር እንድትሆኑ አያደርጓችሁ። አሁን ያለውን ብሶትና ምሬት አትስሙ። እግዚአብሔር መልካም ነው። እግዚአብሔር በምድሪቱ ላይ በጎ ዓላማ አለው። ብዙ ክፉ ወሬ አትስሙ። እግዚአብሔር መልካም የምስራች ጉድ ኒውስ ነው ይሄ መጽሐፍ። ስለዚህ ወጣቶች እንደ ሩት እንድትሆኑ ታውቃላችሁ። ኦርፋ ምን ሆነች? ከዛ በኋላ የት ሄደች? መጽሐፍ ቅዱስ አይናገርም። ወደ ኋላ የሚመለሱ ሰዎች እግዚአብሔር መጽሐፉን አያባክንም አይደል? የለችም። ከዛ በኋላ ኦርፋ ምን እንደሆነች አናቅም። ምናልባት አግብታ ወልዳ የሚመች ኑሮ ሊሆን ይችላል። ሩት የወሰደችውን ሪስክ ስላልወሰደች ምናልባት በጊዜ ነገሩን አጥንታ ኑኃሚን ምን አለች? ኑኃሚን በጣም ተስፋ የማስቆረጥ ችሎቷ ከፍተኛ ነው። ምን አለቻቸው? ባል ነው የለም። ምክንያቱም ልጅ የለኝም አለቻቸው። ዛሬ እንኳን እግዚአብሔር በሚራክል እንደወልድ ቢያደርገኝ ከዚህ በኋላ 20 ምናምን ዓመት ትጠብቃላችሁ? ኦርፋ ስታየው በአእምሮ ተሰልቶ ከኑኃሚን ውስጥ ሊገኝ የሚችል በጎ ነገር የለም። እግዚአብሔር ግን መልካም ነው። እግዚአብሔር ግን መልካም ነው። ኑኃሚንን ሳይሆን እግዚአብሔርን ተስፋ ላደረጉ እግዚአብሔር መልካም ነው። ሩት እኮ ከሞዓብ ወጣ ወደ እግዚአብሔር ቤት አይግቡ ከተባለው ሕዝብ ውስጥ ወጣ የንጉሥ ዳዊት ቅድመ አያት ሆና በክርስቶስ ትውልድ ውስጥ ገብታ በእግዚአብሔር ዓላማ ውስጥ ገብታ በመጽሐፍ ቅዱስ ውስጥ አንድ መጽሐፍ ተሰጥቷል። ከዚህ በላይ ምን ታሪክ አለ? በሏ። ምንም የለም። ስለዚህ ወጣቶች የሩትን ታሪክ አጥኑ። እግዚአብሔር መልካም ነው። በመረረ ዘመን ውስጥ እግዚአብሔር ጣፋጭ ነው። በባዶ ዘመን ውስጥ እግዚአብሔር ሙላት ነው። የሚገርማችሁ ነገር ሩትን ስታዩት የምትገርም ሰው ናት። ከኑኃሚን ጋር ሲሄዱ የምታማርር ሰው አይደለችም። ሄዱ፣ ተንጫጩ፣ ሁሉንም ነገር ስታይ ቆየችና መጀመሪያ ያደረገችው ነገር ምን እንደሆነ ታውቃላችሁ? መቼም እንደዚህ ቁጭ ብለን እየተፋጠጥን አንኖርም፣ ስራ ነገር እንፈልግ እንጂ አለች። ደስ አትልም? ሌላ ባህል ውስጥ እኮ ነው ያለችው። እስቲ ወጣ ብዬ አሁን የአዝመራ ወቅት ነው፣ የሃርቨስት ጊዜ ነው። እቤት ቁጭ ተብለን ምን ይደረግ? እስኪ ወጣ ብዬ ልሞክር። ደስ አይልም? እግዚአብሔር የሚሰሩ ሰዎችን ወደ ሰፊ እርሻ ይከታቸዋል። አሁን
ለመቃረም ሊሆን ይችላል ጊዜው። ነገር ግን እግዚአብሔር ለመቃረም የሚወጡትን ወደ ትልቅ እርሻ ይከታቸዋል። ስለዚህ ዝም ብላ ነው የወጣችው። ዘመድ የለም፣ የትምህርት ደረጃ የለም፣ የሥራ ልምድ የለም። እግዚአብሔር ግን አለ። ስለዚህ ምን አደረገች ይላል ስትሄድ። መጽሐፋችን በጣም አስገራሚ ነው። ቁጥር 3 ላይ ምዕራፍ 2 የሚገርም ነው። እንደ አጋጣሚም ወደ አቤሜሌክ ወገን ወደ ነበረ ወደ ቦዔዝ እርሻ ደረሰች። እንደ አጋጣሚ የምትለዋን ቃል እንድታስቡ ነው። እንዴት አይነት አጋጣሚ ነው? የእንግሊዘኛ መጽሐፍ ቅዱስ ላይ በጣም ቃሉን ስለምወደው ነው እንግሊዘኛ ለማለት ብዬ አይደለም። ምንድነው የሚለው? ሺ ስታምብል ነው የሚለው። ምን ማለት ነው? አደናቅፏት የሰው እርሻ ውስጥ ገባች እንደማለት ነው። እሱ አስባበት ሳይሆን ልክ አንዳንድ ጊዜ ሳታስቡት እንደው በስህተት በሚመስል መንገድ የምትገቡበት ቦታ የለም። እንደ አጋጣሚ በእኛ በዚህኛው ዓለም አጋጣሚ የሚመስለው በዛኛው ዓለም ውስጥ ግን አጋጣሚ አይደለም። እግዚአብሔር ወደ ገዛ እርሻዋ ነው ይዟት የሄደው። አሁን እናንተ የማታውቁት የእናንተ የማይመስላችሁ እግዚአብሔር ግን ለሚወዱት ያዘጋጀው በጣም ሰፋፊ እርሻ አለ። እቺ ባዕድ ምድር የመጣች ወጣት አስቡ። በብዙ ክራይቴሪያ አሁን እግዚአብሔር የመሳፍንትን ዘመን አብቅቶ አዲሱንና ከፍተኛውን ዘመን ትልቁን መንፈሳዊ እንቅስቃሴ በሚያስነሳበት ጊዜ ዋነኛ ቁልፍ ተዋናይ ሆና ልትገባ የምትችልበት ምንም ነገር የላትም። አንድ ነገር ያላት ምንድነው ያለችው? ለእግዚአብሔር ያላት መሰጠት፣ በእግዚአብሔር ላይ ያላት እምነት። እዚህ ቦታ ላይ ስታዩት ቀኑን ሙሉ ስትቃረም ትውላለች። እግዚአብሔር ደግሞ በሄደችበት ሞገስ ሲሰጣት እናያለን። እንደገና አጫጆቹ ጋም ደግሞ ስራ ፈታ አታዩዋትም። አገልግሎቷንም ከጀመረች በኋላ ፎከስድ ሆና የራሷን የምትሰራውን ስራ ስትሰራ ታዩዋታላችሁ። እና የእርሻው ባለቤትም በሚመጣበት ጊዜ ቁጥር 8 ላይ ልጅ ሆይ ትሰሚኛለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበት ስፍራ ተመልከቺ፣ ተከታያቸው፣ እንዳያስቸግሩሽ ጎበዛዙትን አዝዣለሁ። በጠማሽም ጊዜ ወደ ማድጋው ሂጂ። ከዛ ታመሰግናለች። ምሳ ሰዓት ላይ ወደ እነርሱ መታ እንድትበላ ይጋብዟታል። እንደምታዩት ቀስ እያለች እዚህ እርሻ ውስጥ ግንኙነትን ትመሰርታለች ከሰዎቹ ጋር ከባለቤቱም ጋር። ወደ ማታ ላይ የቃረመችውን ወቅታ የጨረሰችውን ይዛ ስትሄድ ታያለች። አሁን ምንድነው እሱ ምነግራችሁ? እግዚአብሔር ትልቅ ነገር የሚጀምረው በትንሽ ነገር ነው። የዛሬ 10 ዓመት ዓለምን የሚያስገርሙ ነገሮች አሁን በጣም ብዙ ሰዎች የሚንቁት ነገር ነው የሚሆነው። ስለዚህ ወጣቶች ትልቅ ነገር ስትጠብቁ እድሜያችሁ እንዳይሄድ ዛሬ በትንሽ ነገር ላይ ጀምሩ። እግዚአብሔር ወደሚስባችሁ ስፍራ ሂዱ። በሌሎች ሰዎች ስር ስሩ። እግዚአብሔር አይታችሁ ሰርታችኋል፣ አይታችሁ ወደማትጨርሱበት ነገር ውስጥ ይከታችኋል። የሩትን መጽሐፍ እንግዲህ ታውቁታላችሁ። ከዛ በኋላ እንድታነቡ ትጋብዛችኋለሁ። ቀስ በቀስ ከዚህ ከቦዔዝ ከተባለ ሰው ጋራ በጣም መጽሐፍ ቅዱስ ውስጥ ካሉ አስገራሚ የፍቅር ታሪኮች ማለት መጽሐፍ ቅዱስ ላይ ካሉ አስገራሚ የፍቅር ታሪኮች አንዱ የሆነው አንድ ሰው እግዚአብሔር ለአገልግሎት ብቻ አይደለም የቤቷን ኑሮ የምትወደውን ሰው የምትደሰትበትን ህይወት የምትኮራበትን ቤተሰብ እንድትመሰርት እግዚአብሔር ረዳት። የእግዚአብሔር ስጦታ ሙሉ ፓኬጅ ነው። የሚገርማችሁ ነገር ሩትም ኑኃሚን ራሷ ምዕራፍ 4 ላይ ስትመለከቱ ቁጥር 15 ላይ ከ7 ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያድሰዋል፣ በእርጅናሽም ይመግብሻል። እግዚአብሔር ኑኃሚንንም አሰባት፣ ኑኃሚንንም አደሳት። አስቡ፣ ይህቺ ከባዕድ ምድር የመጣች ምራት የሆነች የሥጋ ዝምድና የሌላት ለኑኃሚን ከ7 ወንዶች ልጆች የተሻለች ሆነች ይላል እዚህ ላይ።
አያችሁ እግዚአብሔር ኑኃሚንን እንኳን ለመጎብኘት ሩት ታስፈልግ ነበር። ከዚህ በኋላ ስትመለከቱ ኢዮቤድ የሚባል ልጅ ተወልዳለች። ኢዮቤድ እሴይም ዳዊትን ወለደ። አሁን እግዚአብሔር ምንድነው የሚያየው? ትልቁን መንፈሳዊ እንቅስቃሴ የሚያስነሳው በዳዊት በኩል ነው። ስለዚህ እግዚአብሔር ምን አደረገ? እዚህ ጋር ሰው ይፈልግ ነበር። ከዚህ ሩት በዘመኗ ከሰራችው ትልቅ ስራና ከኖረችው መልካም ሕይወት ባሻገር እግዚአብሔር የመሳፍንትን ዘመን የሚያድስበትን የነገስታት ስታንዳርድ የሆነውን የአምላኪዎች ስታንዳርድ የሆነውን የነቢያት ስታንዳርድ የሆነውን የክርስቶስ አባት የሆነውን ዳዊትን ወደዚህ ምድር አመጣች። ልክ መጽሐፈ ሩት ሲያልቅ መጽሐፈ ሳሙኤልን ስትመለከቱ ደግሞ ሲጀምር አስገራሚ ዘመን ነው። መጽሐፈ ሳሙኤል ላይ አንድ ፋሚሊ ነው የሚያነሳው። ቤተሰቦች በደንብ እንድትሰሙ ፈልጋለሁ። እዚህ ቦታ የምታዩት ቤተሰብ ሕልቃና፣ ሐና፣ ፍናና የሚባሉ ሁለት የሕልቃና ባለቤቶች በኤፍሬም ሀገር የሚኖሩና ቤተሰቦቻቸው ነው። ይሄ ቤተሰብ ትንሽ ዲስፋንክሽናል ቤተሰብ ነው። ምን ማለት ነው? በጣም በውስጡ ጦርነት ያለበት ቤተሰብ ነው። የቅድሙ ቤተሰብ በረሃብና በችግር የተፈተነ ቤተሰብ ነው። በዛ ውስጥ ነው ሩት አምልጣ የወጣችው። እዚህኛው ቤተሰብ ውስጥ ደግሞ ያላቸው ነገር የጠብ ምንጫቸው የሆነ ቤተሰቦች ናቸው። ፍናና በጣም ብዙ ልጆች አሏት፣ ግን ልጆቹን የምትጠቀምባቸው ለእግዚአብሔር ክብር ሳይሆን ሐናን ለማብሸቂያ ነው። እንቁልልጫው ይሄ በጣም አስገራሚ ነገር ነው። ሐና በመካንነቷ ትሰቃያለች፣ ፍናና ደግሞ በልጆቿ ታበሽቃታለች። ምን አይነት የባከነ ቤተሰብ ነው! ሕልቃናም ደግሞ ብዙ የሚረዳ አይነት ሰው አይደለም። ሐናን ለማባበል በሚል የባስ ፍናናን የሚያናድድ ነገር ለሐና ብዙ እየሰጠ እያባበለ ቤተሰቡ የተተረማመሰ ቤተሰብ ነው። ቤተሰቡ ብቻ ሳይሆን የተተረማመሰው ልክ ይሄንን ቤተሰብ አይታችሁ ወረድ ብላችሁ ስታዩ ደግሞ ይሄ ዘመኑ ራሱ የተተረማመሰ ዘመን ነው። በዚህ በመሳፍንት ዘመን የመጨረሻ መስፍን የሚባለው ወይም የመጨረሻው ነቢይ የሚባል የነበረው ከሳሙኤል በስተቀር ኤሊ ይባላል። በተለይ በኤሊ ዘመን የነበረው ነገር ኤግዛክትሊ አሁን እኛ ያለንበትን ቁጭ ነው። ኤሊ ለ40 ዓመት ያህል እግዚአብሔርን ያገለገለ በእግዚአብሔር ብዙ እግዚአብሔርን የሚያቅሰው የእግዚአብሔርን ድምፅ የተረዳ ሰው ነው። ነገር ግን በ40ኛ ዓመቱ ላይ ኤሊ አይኖቹ ፈዘው ጉልበቱ ደክሞ ነበረ። በዚህ ዘመን ላይ የኤሊ ልጆች ደግሞ የእግዚአብሔር ቃል ምዕራፍ 2 ላይ ቁጥር 12 ላይ እንደሚናገረው የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር። ለእግዚአብሔር ይሄ ዘመን በጣም አስቸጋሪ ነው። ለምን መሰላችሁ? ወጣቶቹ ምናምንቴዎች ናቸው፣ ሽማግሌዎቹም ፈዛዛና ደንጋዛ እግዚአብሔርን የረሱ ናቸው። ኤሊ ቁጭ ብሎ በመቅደስ ሰውን እያየ ይውላል፣ ይመረምራል። ትዝ ካላችሁ ሐና ስትጸልይ በጣም ተማራ ቤት ውስጥ ባለው ምሬት ውስጥ ሆና ስትጸልይ አፏ ብቻ ምን ያደርግ ነበር ይላል እግዚአብሔር ቃል? እንቀሳቀስ ነበር። ከዛ በኋላ ምንድነው ያላት? አንቺ ሰካራም ሴትዮ ይሄን ስካርሽን ከመቼ እስከ መቼ ነው? ውጪ ከዚህ ሲላት ብዙ ሰዎች ዝም ብለው ይመስላቸዋል። በዛን ጊዜ የነበሩት ወጣቶቹ የእግዚአብሔርን መስዋዕት ይንቁ ነበር። በመገናኛው ድንኳን ከሚያገለግሉ ሴቶች ጋር ምን ያደርጉ ነበር ይላል። ስለዚህ ይሄ ሰውዬ ከዛ በፊት ብዙ ሰካራማት ባሯል ማለት ነው። ከቤተ መቅደስ ውስጥ እኮ ድንገት ተነስቶ ሰካራማ አይባልም ጸሎት ቤት። በአጠቃላይ ምን አይነት ባህር ያለው መሰላችሁ? ይሄ ዘመን ትልልቆቹ ሰዎች ድሮ ቀረ፣ አዳር ጸሎት ድሮ ቀረ፣ አገልግሎት ድሮ ቀረ የሚሉበት ጊዜ ነው። ወጣቶቹ ደግሞ ምን አለበት እንደዚህ ብናረግስ? መስዋዕቱ ዝም ብለን ይሄን ሁሉ ስጋ ከምናቃጥል ግማሹን ጥብስ ግማሹን ክትፎ አድርገን የተረፈውን እንሰዋለታለን። እንደዛ እኮ ነው የሚሉት። እንደውም የእግዚአብሔር ቃል ምን ይላል? የእግዚአብሔርን መስዋዕት ምን ያደርጉ ነበር ይላል? ያቃልሉ ነበር። እንደውም በጣም የሚገርማችሁ ነገር እግዚአብሔር ሊገላቸው ስለፈለገ እነዚህን ወጣቶቹን የአባታቸው ምክር
ምን አይነት ትውልድ እንደሆነ እንድታስቡ ነው። በጣም አስቸጋሪ ዘመን ሆኖ የምታውቁት እግዚአብሔር አንድ ሰው ያጣበት ዘመን ነበር። አሬ ሰው ያለ አንድ ሰው እንዴት አይኖረኝም ብሎ፣ ምክንያቱም ሊቀ ካህኑ ፈዟል። የእግዚአብሔር ቃል ራእይ ብርቅ ነበር፣ አይገለጥም ነበር ይላል። ወጣቶቹም እንደምታዩቸው ቢዚ ናቸው፣ በኃጢአት ውስጥ በድፍረት ውስጥ በቃ ያገለግላሉ። ሲያገለግሉ በጣም ይደፍራሉ እግዚአብሔርን። ወደ ጦር ሜዳ ሲወጡ እንኳን ታቦቱን ይዘው ሲሄዱ በጣም በጩኸት ነው ማለት ስብከት በጣም አለ፣ ዝማሬ አለ። ፍልስጤማውያን ሁሉ እስኪፈሩ ድረስ ነበር የሚያስፈራው አገልግሎታቸው። ነገር ግን ውስጡ ኃይል የለም፣ ውስጡ ህይወት የለም። ውስጡ ያለው ኃጢአት ነው፣ ውስጡ ያለው ድፍረት ነው፣ ውስጡ ያለው እግዚአብሔርን ማሸሽ ነው። ስለዚህ ሐና ስትጸልይ እግዚአብሔር ሆይ አንድ ልጅ በዚህ በበዛ ሰው ፍናና እንኳን ስንት ልጅ እንዳላት እያለች ደጋግማ ስትመረር እግዚአብሔር ደግሞ ምን ይል ነበር? አንድ ሰው። ስለዚህ እነዚህ አንድ የሚፈልጉ ተገናኙ የሆነ ቦታ ላይ አለቻና እግዚአብሔር ሆይ ልጅ ከሰጠኸኝ የመጀመሪያውን ላንተ ነው፣ እሱ ደግሞ አንድ ልጅ ከሰጠሽኝ እኔ ደግሞ ስለዚህ ብዙ ልጆችን ከዛ በኋላ እንደሰጣት እናያለን። ሳሙኤል እስኪያድግ እንኳን እግዚአብሔር አልጠበቀም። የሆዱን ለመናገር ማለት እግዚአብሔር ምን ያህል ሰው እንዳጣ ያ ዘመን አገልጋይ አይደለም ያጣው፣ የልቡን የሚነግረው። ሳሙኤል ማን እንደጠራው እንኳን ሳያገና ብላቴና እያለ ልጅ እያለ እግዚአብሔር ሳሙኤል ሳሙኤል ሲል ወደ ኤሊ ይሮጥ ነበር 3 ጊዜ። መጨረሻ ላይ ኤሊን የነገረው ይሄ ሰው ልጅ እግዚአብሔር ሳይጠራው አይቀርም። እንግዲህ አስቡ፣ ትንሽ ነበረ። እኔ ምንድነው የማስበው እንደ ሳሙኤል ላለ ልጅና እግዚአብሔርን ለሚፈራና እግዚአብሔርን ለሚወድ ወጣት ያ ዘመን በጣም አስቸጋሪ ነው። ሳሚ ብቸኛ ይመስለኛል። ሳሚ በኤሊ ልጆችና በዛን ጊዜ በነበሩ አገልጋዮች አይን ሲታይ ፋራ ነው። የሚተኛው ታቦቱ ስር ነው። በጠዋት ተነስቶ በር ይከፍታል፣ ይጸልያል፣ በቅድስና ይኖራል። እናቱ ከገጠር ያመጣችለትን ልብስ ነው የሚለብሰው። አሪፍ አሪፉን ስጋ አይበላም፣ ለእግዚአብሔር ነው የሚሰጠው። እግዚአብሔር ግን የተገለጠው ለሳሙኤል ነበረ። አሁን እግዚአብሔር በዚህ ዘመን ሳሙኤሎችን ይፈልጋል። ከእግዚአብሔር ጋር ጊዜ የሚያጠፉ የእግዚአብሔርን ድምጽ የሚሰሙ የእግዚአብሔር ልብ። ከዛ በኋላ ምን እንደሆነ ታውቃላችሁ? የሳሙኤል ቃል በምድር ላይ የማይወድቅ እስራኤል ሁሉ ሳሙኤል ለእግዚአብሔር የተመረጠ ነቢይ እንደሆነ አወቀ ይላል። ስለዚህ አሁን እንድታየው የምፈልገው በጣም የተበላሸ ለ400 ዓመት የተበላሸ ዘመን ነው። ይሄ ብልሽት ደግሞ በጣም ክላይማክስ ላይ ደርሷል። በዚህኛው በኤሊ ዘመን በጣም ብዙ ድፍረት የነበረበት ዘመን ነው። የእግዚአብሔር ታቦት በፍልስጤም የተማረከበት ዘመን ነው። ይደረግ የነበረው ኃጢአት ልክ አልነበረውም። አሁን እግዚአብሔር ቼዞቹን ወይም ደግሞ የራሱን ሰዎች በየቦታው እያስቀመጠ ነው። ሩትን አምጥቶ ከዛ ቦዔዝ፣ እሴይ፣ ከዛ ዳዊት። አሁን ገና ዳዊት አልተወለደም እዚህ ጋር ግን እግዚአብሔር ጠመንጃውን አቀባብሏል። ሳሙኤል ተወለደ። ዳዊትን ማን ነው የሚቀባው? ሳሙኤል። እግዚአብሔር በሰንሰለት ይሰራል። እግዚአብሔር አሁን ዛሬ እዚህ ውስጥ የሚያያቸው ሰዎች አሉ፣ ወደ ብዙ ቦታ የሚሄዱ። አንድ ጊዜ እግዚአብሔር መተኮስ ከጀመረ ማንም አያቆመው። እግዚአብሔር አሁን በቤቱና በምድር ላይ ያለውን ብዙ ነገር የሚጠርግባቸው ሰዎች ዛሬ እኛ አናቃቸውም። ነገር ግን እግዚአብሔር አይኑን ጥሎባቸዋል። ሩት፣ ሳሙኤል፣ ዳዊት። ዛሬ እንድታስቡ የምፈልገው በመጀመሪያው ቀን እግዚአብሔር አይኑን እንዲጥልባችሁ የእናንተ ልብ ወደ እግዚአብሔር እንዲነጣጠር ነው አደራ እምላችሁ። አሁን መሰላችሁ ይሄ ቤት በምድሪቱ ላይ እግዚአብሔር ሲናገር የኖረው ነገር ሁሉ ትርጉም የሚያገኘው እግዚአብሔር የሚይዛቸው ሰዎች ሲገኙ ነው።
እግዚአብሔር ያዛችሁ፣ እግዚአብሔር ያዛችሁ፣ እግዚአብሔር ይያችሁ። እግዚአብሔር ሰዎችን ይነካል። እግዚአብሔር ሰዎችን ያያል። እግዚአብሔር ሰዎችን ለራሱ ይመርጣል። እግዚአብሔር የሰዎችን ልብ ለራሱ ያቀጣጥላል። በጣም ጥቂት ዓመት ውስጥ እግዚአብሔር እንደ ክብሪት እንደ ሰደድ እሳት የሚለኩሳቸው ሰዎች አሉ። ሺፍት ያደርጋል እግዚአብሔር። አሁን እዚህ ጋር የመሳፍንት ዘመን ሰዎች እንደፈለጋቸው ሲሆኑ እግዚአብሔር ደግሞ በመሃል የፈለገውን እያደረገ ነው። ያገኛቸውን ሰዎች እያያዘ እየቀባ ወደ ምንድነው እሱ እስከ ክርስቶስ መምጣት ድረስ ምን እያደረገ ነው? ሰዎችን እያሰለፈ ነው። ለዚህ ነው የሩት መጽሐፍ ሲያልቅ ሩት ዳዊት እስከ ክርስቶስ ይሄዳል። ገና እስከ ጌታ ምጽአት ድረስ ቤተክርስቲያንን መጎብኘት ትልልቅ ፈርጥ የሚሆኑ ትልልቅ ምሰሶ የሚሆኑ ሰዎችን እግዚአብሔር ይዳስሳል። ያንን በሚያደርግበት ጊዜ ዛሬ በምድራችን ላይ የምናየው ችግር፣ ዛሬ በአፍሪካ ላይ የምናየው ችግር በጣም በተወሰኑ ሰዎች አማካኝነት እግዚአብሔር ይፈታዋል። እግዚአብሔር ሰራዊትን ያስነሳል ለራሱ። ትንንሽ የሆኑ ዛሬ ሰው ማያቸው ሳሙኤሎችን እግዚአብሔር እዚህ ውስጥ ያያል። በጣም እንግዳ ባዕድ የሆኑ ቦታ የሌላቸው እንደ ሩት አይነት ሰዎች ግን የጸኑ ወደ ቃርሚያ ለመሄድ ፈቃደኛ የሆኑ ሩቶችን እግዚአብሔር እዚህ ውስጥ ያያል። እናንተ እራሳችሁ እዚህ ያላችሁ ሰዎች እግዚአብሔር በሚያስነሳቸው ሳሙኤሎችና ሩቶች ትገረማላችሁ። አልመሰለንም ነበር የምትሏቸው ሰዎች እዚህ ውስጥ አሉ። ከእግዚአብሔር ጋር ለመሆን ፈቃደኞች ናችሁ? እግዚአብሔር የመሳፍንት አይነት የቤተ ክርስቲያን ዘመን የሚበቃበት ጊዜ እንደሆነ በመንፈሱ ይናገራል። እግዚአብሔር የቀባቸው ሰዎች የምድሪቱን መከራ፣ የምድሪቱን ችግር፣ የምድሪቱን ውጣ ውረድ፣ የምድሪቱን ስርዓት አልበኝነት ያስተካክላሉ።